ንግስት ድሮም እኮ በጋርዶች አይደል እንዴ የምትንቀሳቀሰው? ሱመያ በጋርድ ነው የምትንቀሳቀሰው። ልንገራችሁ ሚስጥር፣ አዩም ትስማ፣ በጋርድ ነው የምትንቀሳቀሰው። ብቻዋን አይደለችም። መልካምነት ለራስ ነው። ባይዘዌ መልካም መሆን፣ መልካም ሰው ይኖራል። ጠሾች ያው እንዳበዱ ይኖራሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አለሁ፣ አልሐምዱሊላህ ደህና ነኝ። ሱመያ የት ደረሰች? የት ነች? እንዴት ነች? ደህና ነች ለምትሉ ሁላ ዛሬ ለእናንተ ስለ ሱመያ ደህንነት በሚገባ ነግራችኋለሁ። ነገሮች ማለት ነው የእብድ ጎራ በዝቶ እንዴት ነች ሰላም ነች ወይ ብላችሁ ለጠየቃችሁኝ እጅግ በጣም ሰላም ነው ያለችው። ምክንያቱም እየሆነ ያለው ነገር ጫፍ ደርሰን ነበረ። በቃ ነገሮችን ለማስተካከል ለማስታረቅ አብሮ ለማገናኘት ሁሉ ነገር አልቆ ነበር። በቃ ምን ልበላችሁ አልቆ ሰይድ ብቻ ነበር የሚጠበቀው እንዳያችሁት ቪዲዮ ላይ ማለት ነው። እቺ የእብድ ቅጭል ሆን ብላ ማለት ነው አስባ ታርጌት አድርጋ እንዲገናኙ አትፈልግም። ይሄንን ነገር አስባበት ማለት ነው እንዴ ምንም አጠገቡ አይድረስ እኮ ነው እያለች ያለች። እግሬ ሰቅዬ ላውራጅ። ምንም በቃ ማንም አጠገቡ ሰይድ አጠገብ ማንም አይድረስ፣ ማንም እንዲነካብኝ አልፈልግም። ሰይድ የኔ ብቻ ነው። ሰይድ አጠገብ ማንም ዝር እንዲል አልፈልግም። ድሬዳዋ ሄዳለሁ እንኳን ሲል እየከለከለችው፣ አለቀም፣ አትሄድም፣ ሰቀላለሁ፣ ሞታለሁ። እንዴ እንደዚህ ያደርጋል? የቅናት መንፈስ እንደውም ልንገርሽ፣ አይወድሽም ሰይድ። እኔ እንዳየሁት ከሆነ አይወድሽም። ፈርዶበት አንደኛውን ያው ፍርድ አድርጎበት አንዴ ስለገባሽበት ነው እንጂ ሐራምም ስለሆነ ነው እንጂ መፍታት እስካሁን ይፈታሽ ነበረ። እንዲሁ ሳስበው እንዲሁ አይኖሃው ሳየው ማለት ነው። አጨለልሽው፣ ልጁን ጨለለ እኮ። የብድ ቅጭል የሚለው እኮ ነው። የአንቺስ ፍቅር በጣም የሚገርም ፍቅር ነው። ይሄ ፍቅር አይደለም። የአንቺ ፍቅር እጅግ በጣም የሚገርም። እኔ ስላንቺ ማወራው ብዙ ነገር እንዴት ስላንቺ ማወራው አውርቼ ራሱ አያልቅም። የለበሰ እብድ፣ በረጅም ገመድ የተጠለፈ እብድ ነሽ አንቺ። በረጅም ገመድ ማለት ነው። እዚህ ሲሉሽ እዚህ ሲሉሽ እዛ ቅልቅ ነገሮችን ብልሽትሽቱን እያወጣሽብን ያለሽው፣ ብልሽትሽቱን ነገሩን እያበላሸሽ ያለሽው አንቺ ነሽ። ፈርዶበት ስልክ ስለጣለ ነው እርግጠኛ ነኝ አንቺ ጋር የመጣው። እዛ አንቺ ያለሽበት ስልክ ስላስቀመጠ እሱን ነገር ለማግኘት ነው እንጂ ወደ አንቺ የመጣው። በቃ የተሳሳተው እዛ ጋር ነው። ትልቅ ስህተት ተሳሳተ ሰይድ ማለት ነው። እንደው ዝም ብሎ በአድራሻ ሄዶ ቢፈልጋት ይሻለው ነበር። እድሉን አስመለጠ፣ ቻንሱን አስመለጠ። ስልኩ ተቀምጦ እዛው እንደ ድሮ ሰው ዝም ብለህ ሐረር ሄደህ ብትፈልጋት ይሻላል። ሐረር ነኝ ብለህ በካሜራ ቀርጸ ብትለቅ ይሻላል። ባልሄድክ ተሳሳትክ። አንዴ ስትይዝ ደግሞ አንዴ ስታገኘ አዩ እንደ ፋርማሲ ባብ ጥቅልል ብላብህ ላይ አትፈታ። እንዴት ነው ሕፃን ልጅ ከቤት አትወጣም? አባት ከቤት ሊወጣ ሲል ሕፃን ልጅ እሪ ብሎ እንደሚያለቅሰው ማለት ነው። እናትም ከቤት ስትወጣ ሕፃን ልጅ እሪ ብሎ እንደሚያለቅሰው እንደዛ እኮ ነው የምትሆነው። በቃ አትፈታም። ለምን እንደሆነ አልከ። በምን አይነት ገመድ ነው ተብትባበ ያሰረች? የእሷ ችግር ሱመያን የበለጠ እንድትርቅ እያደረገ ነው። 4 ነጥብ አድርገበት። የእሷ ችግር፣ የእሷ ያለባት አባዜ፣ የእሷ የያዘ ችግር ማለት ነው። እሷ ላይ ያሉ ችግሮች ሱመያን እያራቀን ያለው። ሱመያ በጣም ሰላም ነች። ሱመያ ደህና ነች። በጣም ሰላም ነች። ሰላም ሆና እንደምታዩት
የሰርተፍኬት ባለቤት ሆናለች። የሰርተፍኬት ባለቤት ብቃት የረጋ ወተት ቅቤ ይወጣዋል ይባላል። ረግት ያለች ማለት በቃ ሰው ማለት እንደ ሱመያ። የሆነ ቪዲዮ ካያችሁ ስለ ሰይድን ሶስተኛ ሚስት ላድርገው ብላ ለተናገረች ልጅቷ እንኪቢ ጥፊ እንኪቢ ካልጮ እንዴ! ልጅቷ ታዲያ ጤነኛ ነች እንዴ? እብድ ነች። በቃ የእብድ ቃጭል ዋና አንቀሳቃሹ ቃጭል ነች። እብድ ሲባል እኮ እንዲህ ልብሱን ያወለቀ ራሱ እብድ አይባልም። የእውነቴን ነው ብላችሁ ልብስ አውልቆ የሚሄድ መንገድ ላይ ራሱ እናንተ ናችሁ እብድ ነው የሚለው እንጂ ያወለቀው እብድ አይባልም። ኦሪጂናሉ እብድ ያዋለች አይደል? እንዲያዩ ማተብ የተመታላት የተረጋገጠላት እብድ እንዴ! ንግስት መባል ራሱ ሱመያ ንግስት መባል ራሱ ያንስባታል። ምክንያቱም ክብሯን ጠብቃና በክብር የምትኖር ሴት ነች። መስሚያዋ ጥጥ ነው፣ መስሚያ ድፍን ነው። በቃ ያው እብዶቹ እንደዚህ ይበሉ፣ እሷ መስሚያዋ ጥጥ ነው። መንገዷን ማስኬድ ነው የያዘችው። ሰላም ካለ ሰላም አለ፣ ሰላም ባለበት ሰላም አለ። ሰላም ከሌለ ደግሞ ማን ነበረ? ምንም ማድረግ አይቻልም። ኤፍኤም ላይ ነው ምንም ማድረግ አይቻልም ብሏል። ውድና የተከበራችሁ ቤተሰቦች ዘና ፈታ በሉ። ሱመያ በጣም ሰላም ነች፣ ደህና ነች። ቪዲዮ ላይ እንደለቀቀችው አይታችኋል። ሪል ስቴቷን ሄዳ አነጋግራ ያው እንዳያችሁት ነው፣ ቪዲዮ ላይ እንዳያችሁት ነው። ሰላም ነች፣ ፈሽ እንዳለች ነው። እጅግ በጣም ደህና ላይ ነው ያለችው። ምንም እንዳታስቡ፣ እንዳያሳስባችሁ። አዩ መድኃኒትሽን እየወሰድሽ እሺ፣ እየወሰድሽ አረፍ እያልሽ እየወሰድሽ ለጓደኛሽም መድኃኒት እየሰጠሻት እንዳትረሺ። ጠዋት 1 ከሰዓት 1 ማታ 1 እንዳትረሺ። መድኃኒቱን ስትረሺው አንዳንድ ጊዜ ሽቁ የሚያደርግ የሰው ልጅ ጠፍጠፋ ልትገልቁ እንዴ! ግድግዳ በእንጨት የተሰራ ቤት ነው ያደረገቻት ልጅቷን። ጠፈጠፈቻት ይገልጿል። ጥፍጠፋ ቢሉ ጥፍጠፋ ነው እንዴ? አቤት ጀግኒት ሴት አልገጠመችሽም እንጂ እንደዚህ አፍንጫሽን ይዛ እንዴ የምታራግፍሽ ማለት የምታራግፍሽ እስክታጋጥምሽ። ጭራሽ እኮ ስለ ሰይድም ማንም ሰው እንዲያወራብኝ አልፈልግም። የእሷ ሀሳብ ማንም ሰው እንዲጠጋው አልፈልግም። ማንም ሰው እንዲነካው አልፈልግም። በዚህ ጋር መላው ሲጠፋበት መላውን እያባረረች ሁሌም ከሱመያ ጎን አለው። ሱመያ ብቻዋን አይደለችም፣ ለብቻዋን አይደለችም። ሱመያ በጋርድ ነው የምትንቀሳቀሰው። ይህንን ነገር ላይክ ሼር እያደረጋችሁ እንዲደርስ አረጉ። ሱመያ በጋርድ የምትንቀሳቀስ ንግስት። ድሮም እኮ በጋርዶች አይደል እንዴ የምትንቀሳቀሰው? ሱመያ በጋርድ ነው የምትንቀሳቀሰው። ልንገራችሁ ሚስጥር፣ አዩም ትስማ። በጋርድ ነው የምትንቀሳቀሰው፣ ብቻዋን አይደለችም። ቀጣይ ደግሞ በመጀመሪያ ደረጃ ጠባቂዋ አለ። ቀጥሎ ደግሞ ጋርዶች አሉ፣ እኔም አለው። እጅግ በጣም ያው በሱመያ በኩልም እኔ መልእክቴን አደርሳለሁ። ከልብ ስለ ሱመያ የምትጨነቁ ከልብ ነው ማመሰግነው። እጅግ በጣም ሪስፔክት አለኝ ለእናንተ። መልካምነት ለራስ ነው። ባይዘዌ መልካም ሰው ይኖራል። ጠሾች ያው እንዳበዱ ይኖራሉ። ችግር የለው። ሰላማችሁ ይብዛልኝ። ውድድ ነው ማድረጋችሁ። ሰብስክራይብ ላይክ ማድረጋችሁን አትርሱ። ምንም አታስቡ። አብሽሩ። ሰላማችሁ ይብዛልኝ። ሰላም ሁኑ።